ሰላም ጤና ይስጥልኝ። ይህ ስለ ልጆች ጤናና እንክብካቤ በጣም ጠቃሚ የሆኑ መረጃዎችን የሚያገኙበት ቻናል ነው። እነዚህ መረጃዎች በቀላሉ እንዲደርሱ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በዛሬው ቪዲዮ አዲስ ስለተወለዱ ህጻናት አስተጣጠብ በጣም ቀላል ዘዴዎችን እንዲሁም ልጆን ሲያጥቡ ማድረግ ስለሌለበት ነገሮች እነግራችኋለሁ። ልጆን በሳምንት 2 ወይም 3 ጊዜ ማጠብ በቂ እንደሆነ ጥናቶች ያመለክታሉ። በተጨማሪም የአሜሪካን አካዳሚ ኦፍ ፔዲያትሪክስ አዲስ የተወለዱ ልጆችን በተለይም እትብታቸው እስኪፈታ ቢያንስ ለአንድ ሳምንት በጥንቃቄ በስፖንጅና በጥጥ ውሃ እየነከሩ እንዲያጥቡ ይመክራሉ። ታዲያ ሁል ጊዜ መርሳት የሌለበት ነገር ለልጆ የሚጠቀሙትን ሳሙና ወይም ሻምፖ ሁሌ ሲገዙ ኤክስፓየር ዴት እና ለልጆች የተሰሩ መሆናቸውን አጣርተው መግዛት እንዳይዘነጉ። ከዚህ በመቀጠል የአስተጣጠብ አይነቶችን እናያለን። ይሄ መቼም ሁሉም እናቶች የመጀመሪያ ልጆቻቸውን ሲወልዱ የተቸገሩበት ጉዳይ ነው። በመጀመሪያ የሚያስፈልጉንን ነገሮችና ጥንቃቄዎች እንመልከት። አንደኛ፣ ሁሌም ልጆን ከማጠቡ በፊት እጆን በሳሙና ይታጠቡ። ሁለተኛ፣ የልጆን አይን፣ ጆሮ አካባቢና አፉን በጥጥ ውሃ ነክረው ያጽዱ። ሶስተኛ፣ ሁል ጊዜ ልጆን ከማጠቡ በፊት ውሃውን ለብ ያለ መሆኑን በክንዱ ማረጋገጥ አለበት። በጣም ማቃጠል የለበትም። ከዚህ በመቀጠል በጣም ቀላል የሆኑትን የአስተጣጠብ አይነቶች እንደሚከተለው አሳያችኋለሁ። አንደኛ፣ የመታጠቢያ ገንዳ ውስጥ ማጠብ። በቤቶ ውስጥ የመታጠቢያ ገንዳ ካለ እርሶ ውስጥ ይገቡና ልጆን ደረቶ ላይ በማስተኛት ምስሉ ላይ እንደሚመለከቱት ልጄ ይወድቅብኛል ወይም ማን ይዝልኛል ሳይሉ በነፃነት እንደሚፈልጉት እያገላበጡ ማጠብ ይችላሉ። ይህ አይነት አስተጣጠብ ለእናትየውም ሆነ ለልጁ ደስታን የሚሰጥ መሆኑን ብዙ እናቶች ተናግረውታል። ሁለተኛ፣ እግሩ ላይ በማስቀመጥ ማጠብ። ይህ ለሁሉም እናቶች በጣም ቀላል ያስተጣጠብ ዘዴ ሲሆን 2 እግሩን በመዘርጋት ልጆን እግሩ ላይ ያስቀምጡ እና ውሃ ቀስ እያደረጉ በመጨመር ማጠብ ነው። ይህ ዘዴ አብዛኛውን ጊዜ የድሮ እናቶች የሚጠቀሙት ነው። ሶስተኛ፣ ቤቢ ባዝ በመጠቀም ማጠብ። በመጀመሪያ ይህ ምስሉ ላይ የምትመለከቱትን አይነት ቤቢ ባዝ የሚለውን ከልጆች ሱቅ ይገዛሉ። ከዚያ በመቀጠል ትልቁ የፊት መታጠቢያ ላይ ወይም የልጆች መዘፍዘፊያ ውስጥ በማስቀመጥ ልጆን ቤቢ ባዙ ላይ በማድረግ ማጠብ ይችላሉ። በመጨረሻም ሁል ጊዜ ልጆን አጥበው ሲጨርሱ ቶሎ ሙቀት እንዲያገኝ በፎጣ ጠቅልሎ ለጥቂት ደቂቃዎች መያዝ ይኖርቦታል። ይህን ካደረጉ በኋላ ልጆን በቫዝሊን ማሳጅ ማድረግ፣ ዳይፐር እና ልብስ ማልበስ ተገቢ ነው። በመጨረሻም ለልጆ ጡት ወይም ጡጦ መስጠትና እንዲተኙ ማድረግ አስፈላጊ ነው። እንግዲህ የቻናላችን ቤተሰቦች ስለ ልጅ አስተጣጠብ ይዘንላችሁ የመጣነው ቪዲዮ ይህን ይመስል ነበር። እስከ መጨረሻው ስለተከታተሉን እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ ፈጣሪ ሁላችንንም በያለንበት ይጠብቀን።